በዛሬ በተስፉ ትራቨል ኤፒሶዳችን ከ4 ኪሎ ተነስተን ፒያሳ ቴዎድሮስ አደባባይን በደንብ እናስቃኛችሁ መጥቻለሁ። ተከታተሉ። ሰላም በተለመደ በሌላ ቪዲዮ ተመልሻለሁ። ተስፉ ኢዝ ባክ። ዛሬ ፒያሳ ከቻሳ ብለናል። ተከታተሉ። የአድዋ ድል መታሰቢያ ይላል። እንግዲህ ጉዟችን አሁን ተጀምሯል። እንግዲህ ከዚህ በኋላ ያለውን ጉዟችን ጀምሯል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፋሚሊያንስ ፒያሳ ሌላ ታሪክ ቀውጥ ያረለ እንዴት ብዛቱ ሰው ደግሞ እዛ ይቀማመጥልሻል። እዚህ ጋ ኧረ በስመ አብ ያበዳ እንዲ በስመ አብ እንዴት አባቱ ነው የሚያምረው። በስመ አብ እዛ ጋ መናፈሻ አለ። እንግዲህ እዛ ጋ መናፈሻው እዚህ ጋ ነው። እዚህ ጋ ምናምን በጣም ብዙ ሰው ነው ያለው። አይዚ እሺ፣ እኛ ግን በዋነኝነት አደባባዩ ጋር ሄደን አደባባዩ ለምንድን ነው የተሰራው የሚለውን ነገር አንዳንድ ሰዎችን እንጠይቃለን። ተስፉ ነኝ። በድጋሚ ተከታተል። እግዚአብሔር እውነት ለመናገር በጣም ደስ ብሎኛል። እንግዲህ ኧረ በለው ይህ ሰው እንሻገራለን። ለማንኛውም ጋይስ ተሻገሩ። ፒያሳ ኢዝ ባክ ትላለህ። ልክ ሰው ብዛት ትጠላለህ። ተዝናና። ምን አባቱ ያመጣል እንዴ እዚህ ጋር ሰው ብዛቱ። እስቲ እኛ ደግሞ ወደዛ ጠጋ ብለን ምንድነው ሐውልቱን እስቲ በደንብ ላስጎብኛችሁ። አስጎብኝ ቢኖርኝ ጥሩ ነበረ። እንግዲህ እዚህ ጋር ዋው ይፈሳል። ዋው ይፍሰስ በናባት ያ እንግዲህ እዚህ ጋር እንደምትመለከቱት በጣም ብዙ ሰዎች ፎቶ ምናምን እየተነሱ ነው። ህፃናቶች ምናምን ከቤተሰብ ጋር እዚህ ለመዝናናት ይመጣሉ። በተረፈ እዚህ ጋር ምንድነው የሆነ ዝግጅት አለ መሰለኝ። አረን ነው ዝግጅት አለ መሰለኝ ጋይስ። እንግዲህ ሐውልቱ ጋር መጥቻለሁና ዝግጅት አለ መሰለኝ። እስቲ ምንድነው እዚህ ጋር የሚለውን ነገር አብረን እስቲ እናያለን። የፈቱ ነው ያቆሙ ነው ብቻ አላውቅም። ስማማች በጣም ነው ደስ የሚለው። ያም ክሬዚ በለው እዚህ ጋር ጽሁፉ ይሄ የአድዋ ድል ሐውልት በክብር የኢትዮጵያ ፌዴራል ዲሞክራሲ ሪፐብሊክ ጠቅላላ ሚኒስትር አብይ አህመድ ይላል። የካቲት 3 ቀን 2016 ዓመተ ምህረት ተመረቀ ይላል። እንግዲህ የፒያሳ ወርታች ቢዩት እንግዲህ ስማ
በጣም ብዙ ሰው ነው ለመዝናናት የሚመጣው። ባይዘ እንግዲህ ይህንን ይመስላል። ኧረ በስመ አብ ሰማይ ሰማይ ጠቀስ ሐውልት ነው። ኧረ እኔ እንጃ አሩን እግዚአብሔርን ነው የምላችሁ። እዚህ ቦታ ያው ያልመጣችሁ መታችሁ ማየት አለባችሁ። ይሄን ቦታ ፎቶ ምናምን ተነሱ። እንግዲህ ያው ፎቶአችንን እንነሳለን፣ እኛም ፎቶ እንነሳለን። እንግዲህ እዚህ ጋር እንትን ላይ ሳይቀር ነው የአድዋ እንትን ይጻፈው። እንግዲህ ላይ ይታይ ይችላል። ከዚህ ጋር ወርታች በጣም ደስ ይላል። እንግዲህ እንደምትመለከቱት ዩአም ክሬዚ በጣም ደስ ብሎኛል። እንግዲህ እዚህ በመምጣቴ በጣም ደስ ብሎኛል። እንግዲህ ጋይስ ሰብስክራይብ ማድረግ እንዳይረሳ፣ በድጋሚ ተከታተሉኝ። ተስፉ ነኝ። አይ ጋይስ ለማንኛውም ወርታች እየወረድን ነው። ወርታች ደግሞ በታች በኩል ያለው ቪው ምን ይመስላል የሚለውን ነገር ላሳያችሁ ነው። እንግዲህ እዚህ ጋር ፎቶ ምን አይነሳስልሻል ነው። እዚህ ጋር ድግ ኢትዮጵያ ምናምን የሚል ጽሑፍ አለ። ኢትዮጵያ አይ ላቭ ኢትዮጵያ። ለማንኛውም እዚህ ጋር የምታዩት ፎቶ ምናምን እየተነሱ ነው። ዘፈን ምናምን ተከፍቶልሻል። እንግዲህ እዚህ ጋር ፎቶ ምናምን እየተነሱ ነው። ሊክ በጣም ያምራል። በጣም ደስ ይላል። እንግዲህ እማች ካሜራ ስለያዝኩት እያወሩ ይመስለኛል። እንግዲህ አረ ሌላ ታሪክ፣ ውሃው ሌላ ታሪክ። ሶ ጋይስ በጣም ያምራል። እንግዲህ ኧረ ለመሻገር አይመችም። እንግዲህ በጣም የፒያሳ ሚገርም ልቅ እዚህ ጋር እንደምታዩ ደግሞ ውሃ ከላይ እያፈሰሰ ነው። ፏፏቴ በሉ ፏፏቴ። እንግዲህ በዚህ ጋር እወጣለሁ። በዚህ ጋር ወጣ ሳይሻለኝ አይቀርም። እዚህ ጋር እንደምታዩ አረፈ ነው። ሰው ምን ያደርጋል በለው። እዚህ ጋር በጣም ብዙ ሰዎች አሉ፣ እየተዝናኑ ነው። ደቀው ነው ምናምን የራሳቸው ወሬ እያወሩ ነው። እዛ ጋር ካሜራማን ምናምን አለ። ካሜራ ይቅረጽ ምናባት። ከዛ በኋላ ያው ወር ላይ እኛ ወጣን። ወር ላይ እየወጣን ነው እንግዲህ ምንድነው እንደዚህ? ኧረ ተረጋጋ፣ ኧረ ተረጋጋ። እንግዲህ ወይኔን ይመስላል እዚህ ጋር ደቃኒ እንጃ እኔ ምን እንደምላችሁ አላውቅም። እግዚአብሔር ፌራሎች ራሱ እዛ ጋር ፎቶ እየተነሱ ነው። እንግዲህ በጣም ብዙ ሰው ነው ያለው። ይሄንን ይመስላል ፒያሳ። እንግዲህ
ከቀጣይ የት ሂጄ ላሳያችሁ ኮሜንት ላይ እናንተ አሳውቁኝ። ሰብስክራይብ እያደረጋችሁ ግን ጋይስ ብዙ ቦታ ሂጄ እኔ እንዳሳያችሁ ከፈለጋችሁ አለባችሁ ማገዝ አለባችሁ እንዴ። ሰብስክራይብ ያስፈልገኛል። ኧረ በስመ አብ ጌታችን ምትኩ ይላል። ይሁት ኧረ በስመ አብ እንዴት አባቱ ነው የሚያምረው። ኦ ማይ ጋድ እዚህ ጋር ፎቶና እየተነሱ ነው እንግዲህ ያው ስሉ በጣም ያምራል። ይህ የድል መታሰቢያ በድሮ ጊዜ አባቶቻችን ለኛ ሲሉ የሞቱት ለኛ እንድንኖር የሞቱልን እንላለን። እንግዲህ ያው የፒያሳ ቆይታችን አሁንም እንደቀጠለ ነው። ዙር ያልኩ ወደዛ ደግሞ አሳያችኋለሁ። እናንተ በድጋሚ ሰብስክራይብ ማድረግ እንዳይረሳ። ኮሜንት ላይ ቀጣይ የትን ማየት የምትፈልጉበት ቦታ ኮሜንት ላይ አሳውቁኝ። ሰብስክራይብ እያደረጋችሁ ቪው በጣም ነው የሚያምረው። እንግዲህ ከዚህ ጋር ኧረ በስመ አብ በሽበሽ ነው ፒያሳ አድዋ አደባባይ። አረ ተሳስቻለሁ መሰለኝ አድዋ አደባባይ ፎቶ እንደዛት እንግዲህ እኔ አላውቅም። እንግዲህ ለጸብ ነው የሚመስለው እዚህ ጋር እንደምታዩት ጸብ ነው የሚመስለው። ከዚህ በተረፈ ከዚህ ባሻገር አሁን ምን መሰላችሁ ፎቶ እነሳለሁ። ፎቶማ መነሳት አለብኝ እንዴ! ፎቶ መነሳት አለብኝ። ዩኬ አም ክሬዚ ወሬ መውጣት አይቻልም መሰለኝ አላውቅም። እዛ ጋር በስመ አብ ያለው እንዴት አባቱ ነው የሚያምረው። አዎ ምናምን ጸዲ ነው። እዛ ጋር መውጣት አይቻልም። መውጣት የሚቻል አይመስለኝም። እንግዲህ ግን የሚቻል ከሆነ እወጣለሁ፣ ማይቻል ከሆነ አልወጣም። እዚህ ጋር የአዲስ አበባ መንግስት መሰለኝ ቢሮ መሰለኝ አይሮን አላውቅም። አይ ጋይስ ለማንኛውም የፒያሳ አደባባይ ቆይታችን ይህን ይመስል ነበረ። ከእናንተ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በድጋሚ ተስፉ ነኝ። ሰብስክራይብ አድርጉኝ እንዴ።